አሪያና ግራንዴ ቡቴራ የተወለደችው ሰኔ 26 ቀን በ1993 በፍሎሪዳ ቦካ ራቶን ውስጥ ነው። ገና ከልጅነቷ ጀምሮ የሙዚቃ እና የቲያትር ፍቅር ያድርባታል። በ15 ዓመቷ አሪያና በብሮድዌይ የሙዚቃ ቲያትር ትርኢት 13 ውስጥ ስትሳተፍ የሙያ ሕይወቷን በይፋ ጀመረች። ለዚህም ሚና የብሔራዊ የወጣት ቲያትር ማኅበር ሽልማት አግኝታለች። ነገር ግን ብዙዎች ያወቋት በ2010 በኒኬሎዲዮን ተከታታይ ቪክቶሪያስ ውስጥ እንደ ካት ቫለንታይን በመሆን ነው። በቀይ ፀጉሯ እና በጨዋታ ባህሪዋ የብዙዎችን ልብ አሸንፋለች። ከዚህ ስኬት በኋላ የራሷ የሆነ ተከታታይ ትርኢት ሳም እና ካት ላይም ቀጥላለች። ይሁን እንጂ እውነተኛው ምኞቷ ሙዚቃ ነበር። ትወናዋን እየቀጠለች ለረጅም ጊዜ ስትሰራበት የነበረውን የሙዚቃ አልበሟን ለማውጣት ጥረት አደረገች። አሪያና የሙዚቃ ሥራዋን የጀመረችው በ2013 ዮርስ ትሩሊ በተሰኘው የመጀመሪያ ስቱዲዮ አልበሟ ነው። አልበሙ በቦርዱ ላይ ቁጥር 1 በመሆን አስደናቂ ጅምር አደረገ። ኔክስት አልበም በአሜሪካ የሙዚቃ ገበታ ላይ ቢልቦርድ 100 ላይ ከፍተኛዎቹን 3 ቦታዎች በ3 የተለያዩ ዘፈኖች መያዝ የቻለች የመጀመሪያው አርቲስት በመሆን ታሪክ ሰርታለች። የአሪያና የሕይወት ጉዞ ከስኬት ብቻ አልተገነባም። በ2017 በማንቸስተር ኮንሰርቷ ላይ የተከሰተው አሳዛኝ የሽብር ጥቃት በእሷ እና በአድናቂዎቿ ላይ ጥልቅ ስሜታዊ ጠባሳ ጥሏል። ከጥቃቱ በኋላ ግን ጥንካሬዋን አሳይታ ዋን ላቭ ማንቸስተር የተሰኘ የበጎ አድራጎት ኮንሰርት በማዘጋጀት ለተጎጂ ቤተሰቦች ከፍተኛ ድጋፍ አድርጋለች። ይህ ግልጽነቷ ከአድናቂዎቿ ጋር ጠንካራ ትስስር ፈጥሮላታል። በአጠቃላይ 7 የስቱዲዮ አልበሞችን አውጥታለች፣ በርካታ የግራሚ ሽልማቶችን አግኝታለች። በዓለም ዙሪያ በሚሊዮን የሚቆጠሩ መዝገቦችን በመሸጥ እጅግ በጣም ስኬታማ ከሆኑ አርቲስቶች ተርታ ትሰለፋለች። በአሁኑ ሰዓት አሪያና ግራንዴ በሙዚቃ እና በፊልም ኢንዱስትሪዎች ውስጥ ተሳትፎዋን አጠናክራለች። በሙዚቃው ረገድ በ2024 መጀመሪያ ላይ ኢተርናል ሰንሻይን የተሰኘውን የቅርብ ጊዜ አልበሟን አውጥታለች። ይህ አልበም በድጋሚ በዓለም ዙሪያ ትልቅ ስኬት ያስመዘገበ ሲሆን አሪያና በስሜታዊነት ያደገች እና የፈጠራ ችሎታዋ የላቀ መሆኑን አሳይቷል። ነጠላ ዜማው የስ ኤንድ በተለይ ትልቅ ተቀባይነት አግኝቷል። ከሙዚቃ ውጪ አሪያና በፊልም ዓለም ውስጥ ትልቅ ቦታ ይዛለች። በተለይም በታዋቂው የሙዚቃ ፊልም ዊኬድ ላይ ግሊንዳ የተሰኘውን ዋና ገጸ ባህሪ በመጫወት ላይ ነች። ይህ ትልቅ የፊልም ፕሮጀክት በ2 ክፍሎች የተከፈለ ሲሆን የመጀመሪያው ክፍል በቅርብ ጊዜ ውስጥ ይለቀቃል። ይህ ሚና ለረጅም ጊዜ በብሮድዌይ ኮከብነት የመምጣት ምኞቷ መሟላት ምልክት ነው። በተጨማሪም አሪያና ግራንዴ የራሷ የሆነ አርኤም ቢዩቲ የተባለ የመዋቢያ ምርት መስመር ባለቤት ነች። ይህ የንግድ ሥራዋ በፋሽን እና በውበት ኢንዱስትሪ ውስጥ ያላትን ተጽዕኖ ያሰፋዋል። በአጠቃላይ አሪያና ግራንዴ እንደ አርቲስት፣ ተዋናይ እና የንግድ ሴትነት ማደጉን ቀጥላለች። አሪያና ግራንዴ በቅርብ ጊዜ በተለያዩ የሕዝብ ትርኢቶች እና ማኅበራዊ ሚዲያ ላይ ባሳየችው ገጽታዋ ምክንያት የፊት ገጽታው ተለውጧል በሚል ብዙ ውይይቶች እና ጥያቄዎች ሲነሱ ቆይተዋል። እነዚህ ለውጦች በዋነኛነት ከ3 ዋና ዋና ምክንያቶች ጋር የተያያዙ ናቸው። ክብደት መቀነስ። በጣም ጎልቶ የሚታየው ለውጥ አሪያና በቅርብ ጊዜ በከፍተኛ ሁኔታ ክብደት መቀነሷ ነው። ውጤቱ በፊት ላይ አንድ ሰው ክብደት ሲቀንስ፣ በተለይም ፊቱ ላይ ያለው ስብ ሲቀንስ፣ የፊት አጥንቶች ይበልጥ ጎልተው መታየት ይጀምራሉ። የጉንጭ አጥንቶች ይበልጥ ስለታም ሆነው ይታያሉ። የመንጋጋ መስመር ይበልጥ ጠባብና የተገለጸ ይሆናል። ይህ ለውጥ ብቻውን የፊት ቅርጽ ሙሉ በሙሉ የተለየ እንዲመስል ሊያደርግ ይችላል። የመዋቢያ እና የፀጉር አሰራር ለውጥ። አሪያና በሙያዋ ዘመን ሁሉ የመዋቢያ እና የፀጉር አሰራር ዘይቤዋን በተደጋጋሚ ቀይራለች። አሁን ያላት አዲስ መልክ ደግሞ ለውጡን ያጋነዋል። አሪያና በአሁኑ ጊዜ የምትሰራው ዊኬድ በተባለው የሙዚቃ ፊልም ላይ ግሊንዳ የተባለችውን ገጸ ባህሪ ነው። ለዚህ ሚና ደግሞ ፊቷን ከገጸ ባህሪዋ ጋር ለማመሳሰል ልዩ የሆነ የመዋቢያ እና የፀጉር አሰራር ያስፈልጋታል። ከቀደምት ጊዜያት በተለየ መልኩ አሁን ላይ በጣም ቀላል እና ተፈጥሯዊ የሚመስል ሜካፕ ትጠቀማለች። ይህ ደግሞ በቲቪ ትወና ዘመኗ ከነበረው ከባድ ሜካፕ የተለየ እንድትመስል አድርጓታል። የአይን ለውጥ። ቀደም ሲል የምትጠቀመው ወፍራም እና ረዥም የድመት አይን ቆጣቢ አሁን ላይ ቀሏል። የፀጉር ቀለም። በተለምዶ የምትታወቅበትን የፈረስ ጭራ ፀጉር ትታ ለግሊንዳ ሚና በሚያስፈልገው ነጣ ያለ ቢጫ ፀጉር ቀይራለች። የውበት ቀዶ ጥገና ግምቶች። በይፋ ባይረጋገጥም ብዙ ተመልካቾች እና የማኅበራዊ ሚዲያ ተጠቃሚዎች የፊት ገጽታ ለውጡን ከሚከተሉት ነገሮች ጋር ያይዙታል። የከንፈር ሙሌት። የከንፈሮቿ ቅርጽ የተለየ የሚመስል በመሆኑ አንዳንዶች በከንፈሯ ላይ ሕክምና እንደተደረገ ይገምታሉ። የአፍንጫ ቅርጽ ለውጥ። የአፍንጫዋ ቅርጽ ከቀድሞ ጠባብና የተሳለ እንደሆነ አንዳንዶች ይከራከራሉ።
የጉንጭ ሙሌት ወይም ቦቶክስ። አንዳንድ ሰዎች ደግሞ የጉንጭ ወይም የአይን ቅንድብ ቅርጽ የተለየ የሚመስለው በቦቶክስ ወይም በቆዳ መሙላት እንደሆነ ግምት ይሰጣሉ። ከዚህ በተጨማሪ የዕድሜ መጨመር፣ አሪያና አሁን በ30ዎቹ ዕድሜ ውስጥ ትገኛለች እና የተለመዱ የውበት አሰራሮች እንደ የቅንድብ ማንሳት ወይም ጥቃቅን መርፌዎች ለውጡ ላይ የራሳቸውን አስተዋጽኦ ሊያደርጉ ይችላሉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ ያርጉ።